ጌታን የህዝብ ፍቅር አለሽ። እኔም እኮ ስለምወዳቸው እኮ ነው አፌን የሰበሰብኩት። ቢገባቸው እኮ ቢረዱኝ እኮ አፌን እኮ የሰበሰብኩት እኮ ማርያምን እንደዛ ኃይለኛ ምላስ እንኳን ያል ኑ በቃ የሚወዱኝ ሰዎች ለምን ያዝኑብኛል እያልኩ እኮ ነው። ያንን ከማክበሬ እንጂ እኔ ማንም እየመጣ እንዲፈነጭብኝ አልፈልግም። ለዛ ነው ማታ ገብቼ ከመሸ ገብቼ ያንን እቴት የሚባል ቦርኮ የተናገርኩት። መናገር ፈልጌያለሁ። እንደዚህ አይነት ቀማላ ያረጠ ያነጠነጠ ከስንት ታናሾቹ ጋር እየገባ አፉን የሚከፍት ሰው ጋር መመላለስ አይጠበቅብኝም። ቦርኮ ከአንተ ጋር ያልመላለስም። እከካ ጊዜ እየጠበቃችሁ ወቅት እየጠበቃችሁ የተደራታችሁ ሰውን በቃ መጣል። ለየትኛው ባሴትነት ነው የቆምከው? እድሜ ልክን ሴትን ስታንቋሽሽ ለሴት ስም ስትሰጥ የኖርክ ደግሞ እከካ። እስኪ አንተም በሰው የደገፉ ሰዎች እኔን አሳቀው ይጣሉኝ እና እዚህ ቲክቶክ ላይ ነው ማታ ነው ጪ ባክሽ ደግሞ አልቦለኳትኝ ጪ በእናትሽ። እኔ ለዜሮ ፎሎወር መልስ የለኝም ለኮሜንታተር መልስ እንትና ላይ ኤኒዌይስ ይቅርታ ጋይስ። እኔ በጣም ማርያምን ስሜታዊ ሆኜ ነው ላይክ በአጀንዳው በመጣ አጀንዳ ቁጥር በዚህ ጸጉር ሳይቀር በሰው ቀንታ ምናምን ብሎ ያሳያል። አርቲስቶቹን ዘርግፈው እኮ አወጡላችሁ እኮ። ይልቁኑ ሰውን ለሰው አሽቃብጠን የሰው ደጋፊ ይወደናል ብለህ ከምትንጣጣ ቴቴ ማለት ነው ልጆቹን አታሳቃቸው። አሁን አንተ እንደዛ ስትል የሀገር የጸጉር ስታይል ወጣ ያ በዛ ሰው ቀንተው ነው ወይ ብለው አወጡብክ። ምን እሺ ትላለህ? ምን መልስ አለ? እነ ሰላም ተስፋ ያልቀሩ እነ ማራማይ ማን ያልቀረ የኢትዮጵያ አርቲስት የነጭ አርቲስት አርጎታል ይሄን ጸጉር። የኔን ፎቶ እንኳን የዛሬ 8 ዓመት 7 ዓመት ፎቶዬን እንኳን አውጥተው የው ስቶሪ ላይ ለጥፌዋል። ጸጉሬ እንደዚህ ማድረግ የጀመርኩት እኔ ዛሬ አይደለም። ለእኔ ስታይልም ልብስም ዛሬ አይደለም የተጀመረው። ሁሉ ነገር ለእናንተ ብርቃችሁ ለእናንተ ነው። እኔ ሁሉ ነገር በመረጃ እና በማስረጃ ያሳያችኋል። የጸጉሬ ስታይል በራሴ ተቆርጬ በእንደዚህም ይኸው ለጥፈውላችኋል። እኔ ከማንም ቀር ያለ ማንም ሰው ፋሽን ነው የራሱ የግሉ ነገር ለእኔ ሲሆን ነው የሚጎላው። የራሱ የግላችሁን ነገር ጻፉበት። ይሄ ከዚህ ምርት ነው የመጣው ከእንትና ምርት ነው የመጣው ይሄ የኛ ብራንድ ነው የኛ ነው ብላችሁ የራሳችሁን ከስተም ያደበቃ አድርጋችሁ የራሳችሁን ነገር ተጠቀሙ። ከዛ በተረፈ ፋሽን እስከመጣ ድረስ እስከ ጥጉ ተጠቀማለሁ ስላለኝ ይጠቀማል። ምን አባታችሁ ታመጣላችሁ እንዴ? የመጣው ሁሉ ጋይስ የመጣው ሁሉ የሆነ ነገር ካለ ማለት ነው ወይ ደግሞ ነው ይመስለኛል ከሌሎቹ ጎልቼ ስለምታዩን አላውቅም። የሆነ ነገር ከመጣ የኔ ነገር ነው ጎልቶ የሚታየው። ሌላው ቢያደርገው አይታይም። እኔ ሳደርገው ጎልቶ ይታያል። አረ እነዚህ ቅናት አይደለም በሽታ ነው ጋይስ። እንዴ ጸጉር ስታይል እንደዚህ ስንቱ ነው ቲክቶክ ያለው ስንቱ ነው አርቲስት ያደረገው? ማን ነው እና እኔ ከሰው ምቀናው? አሜሪካን ሀገር እኮ ነው ያለው የፋሽን ሀገር ያለ የለብስ የጸጉር እናንተ ናችሁ እኮ ከዚህ ስለማስመጣት ሰው ላኩልን ምን አልኩልን እያላችሁ ኢትዮጵያ ውስጥ የምታስልኩት እናንተ እንጂ እኮ ነው ቤት አይደለም። እኔ እዚህ ነው ሁሉ ነገር ያለ ጸጉሩም እዚህ ያለ ልብሱም እዚህ ያለ ሁሉ ነገር አለ። ገንዘባችሁ ይጭነቀው እንጂ የፈለጋችሁትን ፋሽን የምትከተሉበት አሜሪካን አለ። እና አንተ ከካምቦርኮ ሰውን ከዚህና ከዚህ ለማባላት አትሄድ። አቅም ካለክ እቴቴ ቆለጦ አቅም ካለክ ከኔ ጋር ግጠም። እኔን ስደበኝ ሰው እያስገባክ ጃኒን እያስገባክ ምናምን ነው። ጃኒን ታስጠቃታለህ እንጂ ጃኒን አታስከብራትም። በዚህ አጋጣሚ የምነግርህ ጃኒን ከወደድካት በጣም ለሴት ታስባለህ። በጣም ነው የምትወዳት። ልጅቷን አትክተታት። እኔ እናንተ መሀል ላይ ልጅቷን አትክተታት። ብቻህን ተጋፈጥ። ብቻህን ተጋፈጠኝ ወንድ ኮንክ እንጂ የጃኒ ደጋፊዎች አንተን እንዲወዱና እኔን እንዲሰድቡኝ ወይኔ ቆመላት ምናምን ብለው ተፍ አትበል። ፊት ለፊት ግጠመኝ። አስረግጬ ነው የምነግርህ። ልጅቱን ሳታነሳን እስኪ አንተን እናንተ እናውራ። እከካ ቆንጨራ አልበዛም? ያቺ ተዋት ያቺ ሸም የምትባል የሴት ሬሳ ከእሷ ጋር መልስ የለኝም። እኔ ለምን የእሷ ቅናት ነው። በቃ ቀንታ ቅናቱ ወደ ምቀኝነት ተለውጦባኝ ለእሷ መልስ የለኝም። የቤቷን ህይወት ትጨርስ መጀመሪያ። የልጇን አባት መጀመሪያ አስከብራ ትጨርስ። የእሷን ታሪክ ትጨርስ። ውጭ ወጣ ሰክራ ስለ ባሏ እያለቀሰች መልሳ ደግሞ እኔን አታክ ልታረግ ትፈልጋለች። ህይወትሽን አስተካኪ መጀመሪያ። አንቺ ህይወትሽን አስተካኪ። ቤትሽ ውስጥ ያልጠቃናን ህይወትሽን፣ ትዳርሽን፣ ምንሽን፣ ባጥሽን፣ ማጥሽን እዛ አስተካኪ። ከዛ ስለ እኔ ታወራለሽ። ሰው ቤቱን ሳያስተካከል ስለ ውጭ ወጥቶ ሰው አያወራም። ክፋትሽ ነው የሚያስለቅስሽ። ክፉ ሴት ስለሆንሽ ምቀኛ ስለሆንሽ ሰው ሳይነካይ ዝም ብለሽ እየመጣሽ ልትበይ ስለምትደርሺ የሰው ቡዳ ልትበይ ስለምትደርሺ ለዛ ነው በትዳርሽን በምንሽም እንትን የምትይው የሴት ቁምቡርስ። ምን ነው
ነው ምን ነው እንዴ? አሁን የተነሳ ስለ ጃኒ ጉዳይ እሷ ራሷ እንደ ጨዋ አድርጋ ጋይስ ጃኒን አታክ ያደረገቻት እሷ ናት። በመቶ ምናምን ሺህ ሰው መሀል አፏን እየከፈተች ለጆን ዳንኤል ሳይድ ይዛ ስታሽቃብጥ የነበረው እሷ ነኝ። ዛሬ ደግሞ የጃኒ ቤተሰቦች ሲቀጠቅጣት ወገቡ ጎባን ሲላት ብድግ ብላ መታ ደግሞ ለጃኒ ተከራካሪ ሆና እኔ ልትወቅሽ ከዛ እኔ በቃ ወቅሰሽ ምናምን ነገር ወይ ያቺ ተዋት ያቺ በአሜሪካ ምድር አሜሪካን ያሰደበኝ ቦርኩ። ስለሷም መልስ የለኝ ጋይስ። አሜሪካን ሀገርን ያሰደበኝ ቦርኩ ዴኒ አትሊስት እንኳን እኮ ላይ የማደርገው የፀጉር የራስ ጭንቅላቴ እንኳን እኮ ቤት ውስጥ የሚወለወልበት ቆሻሻ አይደለም። ጭንቅላቴ ላይ የማደርገው እንሰራለን እንለፋለን ትላለች። የለፋና የሰራም ዘመድ የላት። ያን ቡቱቱ ጭንቅላቷ ላይ ያርጋ ደግሞ እኔ አትሊስት ኮፒ ባረግ ምርጥ ነገር ኮፒ ነው የማደርገው። ልንገርሽ ስምሽን አልጠራም ታውቂዋለሽ። መጨቅጨቂት ብዬሻለሁ። አንቺ አይደለም ኮፒ አድርገሽ ኮፒን ሳታደርጊ ደህና ነገር ጭንቅላትሽ ላይ አታደርጊ። እኔ አትሊስት ኮፒ ባደርግ እንኳን ምርጥ ኳሊቲ ያለው ነገር ነው ጭንቅላቴ ላይ ይዤ የምዞረው። አንቺ ሲፈልጉ ልጆችሽ ምሳቃቸው የሚጠርጉበት ሲፈልግ ያ ፀጉር ከባልሽ ስትጣይ መጠጥ የሚደፋበት አንዳንዴ ደግሞ ሞልቢያ ስታጭ ቤትሽ የምታርጊበት አይነት ፀጉር አይደለም ተሸክሜ የሚመጣው። ኮፒም አደረግኩ እንኳን ቢባል ኳሊቲ ያለው ነገር ነው አድርጌ የሚመጣው አናቴ ላይ። ልብስን ኮፒ ያደረገ ቢባል ስላለኝ አደርጋለሁ። ያንን አቅም የለሽም አንቺ፣ አስረግጬ የምነግርሽ አቅም የለሽም። በዛብኛ ጋይስ ዝም አልኳቸው። ተፈራረቁ እንዴ አጋጣሚ እየጠበቁ ወቀጣ ቤታ አጋጣሚ እየጠበቁ ወቀጣ ቤታ የሚሰደበው ሌላ ቤታ የምትሰደበው ሌላ። ዝም ብዬ ጌሜ መጫወት ጀመርኩ። በቃ የራሴ ላይ ነው ያለሁት። ምን አባታቸው አድርጉ እንደሚሉ ዝምባም ልወደድ ባይ አጎዳጅ አፈንዳጅ። እኔ የምወደደው በሰራሁት ስራና በራሴ ነው፣ በብቃቴ በጥረቴ ነው። አንቺ ሁልጊዜ ሁለት አሉ ጣረሞት ማለት ነው በበሽታ የተጠቁ ሁለቱ አሁን አፌላችሁን ከእናንተ እኩል ቲክቶክ ጀመርኩ ጥያችሁ ሄድኩ። በፎሎ በቪው በሰው መውደድ ጥያችሁ ሄድኩ። ያ ነው የሚያቃጥላችሁ። እዛውን ያስቀመጥኳችሁ። አያችሁ ለውጥ ማለት ይሄ ነው። በምንም ነገር ከእናንተ ተሽዬ ነው ያሳየኋችሁ። እናንተ እዛው ናችሁ ያላችሁትኝ። ዛሬም ትሳደባላችሁ፣ ነገም ትሳደባላችሁ። እኩል ቲክቶክ ቀደር ነው ቲክቶክን ጥያችሁ ሄድኩኝ። ያ ነው የሚያቃጥላችሁ። አሁንም እዛው ቁጭ ብላችሁ መኪና ውስጥ ቂጣችሁን ዘብዝፋችሁ ያንን የገማ የተላ ጭንቅላታችሁ ላይ ዊግ አስቀምጣችሁ አፋችሁን ትከፍታላችሁ። የአንደኛዋስ ደግሞ ጋይስ ልብስ እሷ ሳሁን የፀጉር ቤት ምናምን ቦታ ነው የምትሰራው። የምታደርገው የቦርኮ የመንደርተኛ ነገር ላይሽ ላይ እየቆጠትሽ ደግሞ ስለኔ ታወሪያለሽ። በቃ ኤኒዌይስ ጨርሻለሁ ጋይስ። እኔ ከነዚህ ቦርኮ ጋር ስሰዳደብ ማሉልም አሁንም ራሱ ለምን አንድ ቀን ደግሞ ማድረጋችሁ ማለት ነው። እንደዚህ ቀን መለሊት የምትሳደቡትን እደረድርና እንደዚህ ፎቶችሁ ደርድርና ቅጥቅጥ አድርጊያችሁ ሳምንቱ ሙሉ ስለኔ እንድታወሩ አደርጋችኋለሁ። ጠብቁኝ፣ በዚህ ሳምንት ጠብቁኝ። ምን ነው ዝም ባልኩኝ እንኳን እናንተ ምን ነው ቴ ሼም ሬሳ ይጅባል እንዴ? አይ እኔ የቴቴ ነው የገረመኝ። በቃ አጀንዳውን የጃኒን ትቶ ወደ እኔ በቃ ሊያብሰለስል ይሯሯጣል። ማርያምን ፊንገርስ ወይ ጉድ ፈላብኝ። ፊንገርስ ደስ ይላል። ስሙኝ ፊንገርን አላያችኋትም እንዴ? አሁን ዲቦራ ሲገባት ከቤት ታወጣች ምናምን ነገር እና አንቺ ለምን አትቀበያትም ውዴ? አንቺ አልነበርሽ እንዴ ፖፖ እያልሽ ልጅቱን ስትሰድብ የነበረው? እኔስ ዲቦራ ብቆም ባልቆም አላውቃትም። ጓደኛዬ በዛ ሰዓት አልነበረችም። ምንም ነገር ያልኩትም ወጥቼም እንትን የለም ዝም ነው ያልኩትኝ። አንድ ሁለተኛ ነገር ደግሞ ማለት ነው እኔና አንቺን እኮ በዲቦራ መስፈርት ስናይ እኮ በምንም ልንወዳደር አንቺን። አንቺ ልጅቱን ፖፖ ብለሽ ስም አውጥተሽላት ፖፖ ያልሻትም እኮ ምክንያት ፖፖ ብለሽ አይደለም። ዱባይ ላይ አፋቸው ውስጥ ከእንቁርቲ ጋር ያልሻት ካካ ይደረግባቸውና ገንዘብ ይከፈላቸዋል ፖፖ ናት ብለሽ ስሟን ያጠፋሽው አንቺ እንጂ እኔ ቤት አይደለሁም። ከአንቺ ጋር እኔ በምንም መስፈርት አንገናኝም። የራቁት ቪዲዮ አላት ፒንክ ለብሳ የሆነ ፒንክ ለብሳ የራቁት ፎቶ አላት እያልሽ እኮ አፍሽን ስከፍሽ የነበረው አንቺ ነሽ። በማን ነው የሚባለው? በዳይቦ ኪንግ እንደዛ በሴትነቷ እያንቋሸሻት ዳይቦ ኪንግ እያልሽ አፍሽን እኮ ስከፍሽ የነበረው ዶሮ ልስራልህ ካልመጣክ
የኔ ጀግና ብለሽ ፎቶ የለጠፍሽው እኮ ሴትነቷ ቢታይሽ ማኖሮ ያኔ ይሄ ሰውዬ በዚህ ርቀት ሲሄድባት እንኳን ማለት ማስቆም ትችይ ነበር። ገንዘብ በልጦብሽ ነው እንደዚህ እንትን ያልሽው። የሰው ስም የሚጽፉ ጋይስ ብሎክ አድርጉ። አሁን ኤቢ ብሎክ አድርጊያለሁ፣ አልወድም። የሰው በሌለበት የሰው ስም አጻፊን ያባት ብሎክ አድርጊያለሁ። ነገ ተምረት እመጣለሁ። ደጋግም የሰው ስም አጻፍብኝ። ስለዛ ከአንቺ በላይ ዲቦራን ያረከሳት እና ያዋረዳት የለም። ኢቨን እቺ ልጅ አላጠፋችም እኮ ሳታጠፋ ነው የሰደብሻት። አየሽ፣ ሳታጠፋ ከኔ ጋር ብቻ ስላየሻት፣ እኔን ስለማትወጂኝ ብቻ ከኔ ጋር ስላየሻት ዲቦራን ሰደብሻት። አሀ ዲቦራ እና እኔ ነገ ደግሞ ምንም ማርያምን እኔና ዲቦራ የተጣላንበት ነገር የለ። እስከዛሬ እያወራ ነው። አሁን ዛሬም ቤቷ ላይ ምንም ያጣላ ነገር የለም። ግን አሁን ይሄ ጌም ስንጫወት ኮመንታተር አፋችሁን ትከፍታላችሁ፣ እሷ ጋር አፋችሁን ትከፍታላችሁ። እኔ ራሴ ነኝ ያልኳት ለዲቦራ፣ ማንም አይደለም። እኔ ከኔ ምንም አፍ የሚደበቅ የለም። ዲቦራ እና እኔ ትናማቾች ነን፣ እንዋደዳለን፣ እናወራለን፣ እንደዋወላለን። ግን ጌም ላይ ይቀዝቅዝ ብያታለሁ። ምክንያቱም ኮመንት ላይ ሄደው የሆነ ነገር ይጽፋሉ፣ እኔ ጋር ይጻፋል፣ ያጣላናል። ሶ ይረጋጉ ብያለሁ። እኔ ነኝ ይሄን ያልኩት፣ ማንም አላለም። በአንደበቴ ነው የምነግርሽ፣ አደባባይ ነው የምነግርሽ። ያልሞተ ዲቦራም አለች። ከዛ በተረፈ ከአንቺ በላይ ዲቦራን ያንቋሸሸ የሰደበ ያዋረደ የለም። እኔ ባልቆምላት ሳላቃት ባልቆምላት አንቺ እኮ እያወቅሽ አቆምኩላት ብለሽ ነው ፖፖ የሚባል ስም ያወጣሽላት። እከካ መጀመሪያ ያለብሽን ብሎክ ያደረገሽን ሰው ጣጣሽን ጨርሽ። አጋሰስ ከጥቁር ጋር የዛ ከማን ነው ከኡጋንዳዊ ጋር ነው ምንድነው የተዳራሽ? ደግሞ ሰውን ልትተች ትፈልጊያለሽ። አመዳም ኖ ጋይስ ፕሊስ አይበቃም አይደለም የሆነ እንትን ማለት ፈለጉ። ገባችሁ? መፈራረቅ አንዳንዴ መናገር አለብኝ። የምን በቃሽ ነው ጋይስ። አንዳንዴም የሆነ እንዴት ነው ውስጤ እነሱ እንደፈራዋቸው ነገር አታስመስሉ። መረገጥ ካለባቸው ይረገጣሉ። መረገጥ ካለባቸው የሳያት ሁሌ ስድብ ስሳደብ ሰምተሽ ታውቂያለሽ? ሁሌ ስመልስ ሰምተሽ ታውቂያለሽ? እካካ ቦርኮ እንዳንቺ አይነቷን ነው እንደውም የምመረቅጠው። አመዳም የታባሽና ነው ስመልስ ያየሽው ጠዋትና ማታ እንደ እንትን ሲናገሩኝ የታባሽ ስመልስ አይተሽ ነው። ዛሬ ነው የመለስኩትኝ። ከካ ቦርኮ ልጅ ደግሞ አፍ አለሽ እንዴ? ኤኒዌይስ ጨርሻለሁ። ይሄ ነው የውጭ መቅደስ ተቃቃሚ እዚህ ደዛ አራም እዚህ ነጭ ከካ ብሎ ካጠጥቼሻለሁ። ሂጂና እዛ ተግማሚ። እኔ ጋር ብትመጪ እኮ ዛሬ ተናገርኩ እንጂ ሳቅ ጨዋታ ነው ያለው። እዛ ብትሄጂ ሁሌ አሜትሽን እዛ ሂጂና ጠጪ። ቦምብ እግር አስረግጬ ነው የምነግራችሁ። ብዙ ወዳጅና አክባሪ ያለኝ ለዛ ነው አንዳንድ ነገርም በየቀኑ እየመጣው የማልናገረው። እንደ ሰኔ ዝናብ እንደማያባራ ሰኔ ዝናብ ነበረ እኝኝኝ የምልባችሁ ወዳጆቼን እያየሁ በከካ መድፍ እግር የሴት 43 ቁጥር ጫማ እየለበሰች ከኔ ጋር እንደ ሴት ትሰዳደባለች። አንቺ እኮ ወንድ ሆነሻል እኮ። አሁን እዚህ ጋር ኮሜንት ላይ ያለሽ የምትሳደቢው 43 ቁጥር ነው ጫማ የምታደርጊው። ከወንዶች እኩል እያደረሽ እኔ እንደ ሴት ጋር ልትሰዳደቢ ትፈልጊያለሽ። ሂጂና አንድ ወጣምሽ አለ ከእሱ ጋር ተደባደቢ። እኔን ተይ። መድፍ እግር መጅግር ሰፊ እግር ይዛ እንደ ሴት ደግሞ አብት ታደርጋለች። ግማታም አስረግጬ ነው ዘንድሮማ እንደው እሺ ናውጣ ሶሎ እየሄዱጣ ብሎክ ላርገክ በ5 ፎሎ የኔ ጌታ። እኔ ክፉም አልናገርክ የኔ አባት ተምረት መጣለክ ብሎክ መቼ ነው ፎሎ ጨነቀኝ ብሎክ። ከዛ በሌላ ቢስታኝ ቤታ ያልሰደኩሽም እኮ ከብሎክ አውጪኝ ወይም ደግሞ ውሻ አረጋችኋል። በቃ ከዚህ ብሎክ ሳረጋችሁ ሳትፈልጉ በግዳችሁ ሌላ ሰው ሄዳችሁ ደግሞ ደጋፊ ሆናችሁ ውሻ ነው የምትሆኑት። ኮሜንት ላይ አካካ ጨርሻለሁ። በቃኝ በቃ እስከ ልቤት ጨርሻለሁ። የአንድ ሳምንት ነው ያወጣሁት። ወይኔ ተሳስቼ የሆነ ሰው ጋላኩኝ። አይ አበስ ገበርኩ አምላኬው እንዳያነሱብኝ። የአንድ ሳምንት ነው ጋይስ ያወጣሁት። የአንድ ሳምንቴን ነው ጋይስ ያወጣሁት። ተመስገን። የቀረ የለማ። በጾሙ አፈሽቱ የኔ እናት። ጾመኛ ሰው ቲክቶክ ላይ አይገኝም። እሺ እኔ ቆንጆ የሚጾም ሰው ቲክቶክ ላይ አይገኝም። ከክርስቶስ ጋር ለመገናኘት ቤተክርስቲያን ይሄዳል፣ በሩን ዘግቶ ይጾማል። ጾመኛ ቲክቶክ ላይ አይመጣም ውዴ። ሰይጣን በር ላይ መተሽ ወይኔ ጾመኛ ነኝ በጾማብሽ። ሰይጣን በር ላይ እያንኳኳሽ ሰይጣን እባክህን በሩን ክፈትልኝ ብለሽ እያንኳኳሽ፣ ከዛ ደግሞ ለምንድን ነው ግን የምትለክፈኝ? አጋሰስ ጾመኛ ምንም አይሰራም ቲክቶክ ላይ። ቲክቶክሽን ለ2 ወር አጥፊ። የረመዳን 1 ወር ነው አጥፊ። ከአላህሽ ጋር ከእግዚአብሔርሽ ጋር እየተገናኘ ጾም ማለት ከእግዚአብሔር ጋር መገናኘት ነው። ዘግተሽ
ጾም ይጸልይ። የቲክቶክ የሰይጣን መንደር የሲኦል የውሸት ጾም ነው። እኔ ጾም የማውቀው ትልልቅ ሰዎች ሲጾሙ በራቸውን ዘግተው ስርዓት ይዘው ያ ነው ጾም የማውቀው ከትልልቅ ሰዎች ያየሁት። አንቺ ግን እከካ በየኮመንቱ እየተርመጠመች ጾም ነው። አልጾምም፣ እኔ ሰይጣን ነኝ፣ አትምጪ እኔ ጋር። ውሸት ኖ ኖ ኖ፣ እነዚህ አስመሳይ። እኔ እኮ ስሙኝ፣ እግዚአብሔር መጽሐፍ ቅዱስ እንትን ልበል እኔ ብቻ ባክሽ ሁሌኝ ምናምን ትለይ ይችላል። እከክ በየኮመንቱ ይጅና እንትን በይ ቀማላም ይሄም የምትበይ ሊና እኔ ውጪ ብሎ ክላክሽ በየኮሜንቱ ታልቀስቀሽ አሰዳቢ ነይ ውጪ ወደዛ ግማታ ደግሞ እንኳን አገኘሁሽ። ስሙኝ እንደዚህ ነሳገኛቸው ላፍር ማረጋቸው በተለይ ደግሞ የሆነ አንዳንድ ሎጎ ይዘው መጥተው አፋቸው ሊከፍቱ ይፈልጋሉ። ስሙኝ ማለት ነው እኔ የማይገባኝ ነገር እግዚአብሔር መጽሐፍ ቅዱስ እኔ መጽሐፍ ቅዱስ ብዙ አላውቅም፣ ግን ከማውቀው 40 ሌሊት 40 ቀን ሲጾም ማለት ነው በውሃ እየተጠማ በበረሃ ላይ እየሄደ እባብ ሊነድፈው ሲል ስንት ታሪክ አለ የማውቀው። እግዚአብሔር ጾምን በጸሎት ያደረገው ይሄ እንጂ እዚህ መታችሁ ቤታዬ እንጾማለን አጾሚው ሼፕሽ እንዲስተካከል ያ ቦርጭሽ ባልሽ እባክሽ 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 እናንተ